ከፈትጂ በዛሻ እኔ ሲጀመር ደም ይመራራል ገባሽ አይደል እኔ ምን ሲጀመር ጠንቋይ ለሰው ምናምን ከማረግ ታዲያ ለራሴ አድርጌ አልፍልኝም እንዴ ይኸው የሚያቁኝ እዚሁ ነው እዚሁ ከኬንሳክ ነው የሚያቁኝ ምን የተለየ ነገር ኖሮኝ ነው ይሄን ያህል እንድትንቆላ ምናምን አልፌ ሰው ላይ ታዲያ የዚህ መብት ካለኝና የዚህ አቅሙ ካለኝ እኮ አድርጌ እኔ ሰው የደረሰበት ደርሳለሁ ምን አይነት አማርኛ ነው የዚህን ያህል ፓወር ኖሮኝ እሷን የማሳመም ያችን የመግደል ያችን ነፍስ የመንሳት አቅም ካለኝ አረ በእናታችሁ እኔ አንዳንዴም ፌርን ነው እስቲ ሚዲያ ስላለ ዝም ብሎ አይደለም መለፍለፍ እንዴ እኔ ለራሴ ያሰርቼ የፈለኩበት አልደርስም እንዴ ታዲያ አልፌ ተርፌ ለሰው ማሰራት የምችል ከሆነ ለራሴ እንደዚህ እየተቃጠልኩ እየኖርኩኝ ድልቅቅ ብዬ መኖር አልችልም እንዴ ሰው እኮ ከራሱ ሲተርፍ ነው ለሰው የሚያደርገው እኮ ሰው እኮ ከራሱ ለራሱን ለማሳለፍ ነው እኮ ባዳም ልኮ ምንም የሚጠበቀው እኔ በክርስትና ያደገ ቤተሰብ ነው ያለኝ እኔ በጨዋ ነው ያሳደገኝ እኔ እንደዚህ አይነት ነገር ውስጥ አልገባም አንዴ በቃ በሆነ ምክንያት ስምሽ አይነሳ ተተነሳ እስቲ ግቢና እኔ በጣም እየታዘብኩ ነው ግቢና ያቸው አንድ ትክክለኛ ፕሮፋይል እንኳን ያለ የለም ኮሜንት እንኳን የሚሰጥ በቃ የኛ ህዝብ እንደዚህ ነው አንዴ ርሲምታ ይከተከተቀጫለሽ ማምን እንደዚህ ብለሽ እንኳን ምንም አይነት መረጃ አይደለም ይዘን የተቀመጥነው ስትሄድ የተቀረጸ ጠንቋይ ቤት ስትሄድ የተቀረጸ ቪዲዮ ያው ልጁ እኔ ጋርም የተወሰነ ነገር ስላለ ያጠፋው ብዙ ጥፋት አለና እስኪ እንዲገባ ምናምን እናንተ እንትን አድርጉት አሁን ሀቡ ጋር እገባለሁ ብሎ ነበር ትላንትና አንተንም ይዞብሃል እንዴ ያንተንም ይዞብህ ነው ምንድነው አዎ እና ይዞብኝ አይደለም እኔ ብቻ ረጅም ነው ታሪኩ ተርከው ምንድነው የትም አንሄድምኛ ሂድበት እናንተ አሁን እንዲገባ አድርጉ እንትን ሀቡ ጋር አይገባም በእርግጠኝነት ዛሬ ግን እንዲገባ አድርጉት እናንተ አይገባም ብሏል ቀደም ዴባኮ ይፈርቷል አይገባም እያለ ነበር አንተ ምን ሰራ ነው ዋናው ነገሩ ምን ወንዶችን ደግሞ ምን ሰርቷል እሱ ነገሩ ታይኔ እንኳን ገንዘብ ነው በገንዘብ ጉዳይ ነው አይ ምን ሲሰራ ሰጠኸው አብረ ነበር ምትኖረው አረ ገንዘብ በልቷል እንዴ አንተ ነው ኧረ አይደለም ምን ያብራል ነው እኮ ምን አርጎ ነው የሰደበት ነገር ስለአንተ ደግሞ አይገርምም ይዝሪ ይፈራል ክፉ ይሰራ ቤትሽ መግባት ይፈራል እግዚአብሔር ይስጥሽ እድሜና ጤና እግዚአብሔር ይስጥሽ እድሜና ጤና ቱፉ ብለናል ክፉ አይንካሽ አልጨረስኩም አለን አልጨረስኩም አውቃሽ ነው እየቀለድሽብን ነው ማሪ ገና ስንት አለ አንድ እሺ ልጨርስ እሺ እሷ ናት በቃ እሺ ችግር የለም ጨርሻት እሷ ከሆነች እሺ ኦኬ መልካም ስራ ለሰው ዘር ተቆርቋሪ ይላል የዚህ ርዕሱ መልካም ስራ ለሰው ዘር ተቆርቋሪ መቅዘፊያ ቢያስፈልግ ለመርከብ አይደለም ላንቺ መቅዘፊያ ቢያስፈልግ ለመርከብ አይደለም ላንቺ ብቻ ትመራለሽ በጥበብ ዕውቀት ብልጥ እንደ እባብ የዋነሽ ንጹህ እንደ እርግብ ብልጥ እንደ እባብ የዋነሽ ንጹህ እንደ እርግብ ገብቶ ቢያይ ነጭ ወረቀት ልብሽ ትሁት እንደ ቃልሽ ገብቶ ቢያነብ ነጭ ወረቀት ትሁት ቃልሽ ዲኮሩ ላይ ዲጄ ኤቢ ኮዝን ያለው ኤቢ እስኪ ወደ መድረኩ እናመስግነው እስኪ ኤቢያችን ወይ ሄሎ ማር ያው እንግዲህ ሄሎ በጣም ወይ ሰላም ናችሁ እነማ እነማ ያው ከዚህ ካማረ ፕሮግራም ጀርባ ኤቢ ያለና እናመስግን ብለን ነው ከልብ እናመሰግናለን እንዴት ነው በቃ እኮ ይደውል በደንብ ጥሩ ነው ስሜት እጅግ በጣም ሲላል ይኸውልህ 240
ግቡ ይሳካል ብለን እናስባለን። ስልክ ነገር ሁላችሁም እንግዲህ ብርታት ስለሆናችሁ ሁላችሁንም እኛም ማመስገን እንፈልጋለን። እኛም ደግሞ እንደ ዲጄቢ እና ዲኮር በመቄዶንያ አዳራሽ አለው ብዙ ኢቨንቶችን ያዘጋጃል። እኛ በተፈለገን ሰዓት እስካሁንም እያደረግን ነበረ። በዚህም በቀጣይም አለን ለማለት ነው። ከዛ በዘለለ በዲጄቢ እና ዲኮር ማሰልጠኛ እዛው ደግሞ በቋሚነት ስራውን እንዲሰሩ እዛ ያሉትን 10 ልጆች በመቄዶንያ ማሰልጠን እንፈልጋለን ማለት ነው። ከዛ በዘለለ ደግሞ በተጨማሪም ደግሞ እንደው ብታንስም 50,000 ብር ዋው አረካ በነገራችን ላይ ይህ እንግዲህ ገቢ ማሰባሰቢያ ፕሮግራም ስቱዲዮዎች አሉት ኤ ቢ ሲ ዲ ያለ ሁሉንም ስቱዲዮዎች ዝግጁ አድርጓል። ለምሳሌ ቅድም ከስቱዲዮ ቢ ነበር ሲተላለፍ የነበረው። ለዚህ ዝግጅት ዓላማው እስኪሳካ ድረስ ከጀርባ ይሄንን ስቱዲዮ በማሳመር ዲጄ ኤቢ አለው ስላለ እናመስግነው ብዬ እሱ በገንዘብ ቢተመን ከዛ ውጭ እንግዲህ ሰርግ ብቻ አይደለም ወይ ቀለበት ወይ ከዛ ውጭ እንዲህ አይነት ዝግጅቶችን በማሳመር ሁሌም ከአማረ ዝግጅት ጀርባ ማን አለ? ዲጄ ኤቢ እና ዲኮር። እናመሰግናለን። ዋው ኤቢን በእናታችሁ ሞቅ አድርጋችሁ በማላውቀው ነገር ድንገት ተሰብስቤ ካለሁበት ባትነካካኝ ምን አለበት? ምነዋ በማለዳው ፍቅር ገብቶ ልቤን ባንተ አስደስቶ የነገርከኝ ግን ሰንብቶ ምነዋ በአንተ ቦታ ቢያረገኝ ምነው በሆንኩኝ ግዴለሽ በአንተ ቦታ ቢያደርገኝ ልቤን ከፍቅር እንዳሸሽ አይኔ በልተው አትይ የሰው ልቤ በልተው አትበል የሰው Thank you. ፀሐይ ወይ ዛሬ ለምን እንዳስመጣውሽ ገብቶሻል አይደል? አዎ አውቃለሁ እንጂ ከጋሼ ጋር 12ኛ ዓመት የጋብቻ ቀናችሁን ልታከብሩ አይደል? ባይ ጥርስሽን ሰብስቢና የምታረጊበት አድርጊው። ኬኩ እዚህ ጋር ነው የምትይኮ ነው የምትመስዪው። ማሚ ሙች አልስቅም። ጋሼ ሲመጣም አልስቅም። ውዱ ባለቤቴ የኔ እንቅልፋም ተነሳ። ምን ነው ዛሬ ቀኑ እሑድ በሆነ? ለምን የዛሬው ቀን በምን ተለየብህ? እንደው ስራ ባልገባና ለጥ ብዬ ብውል ደስ ይለኝ ነበር። የሆነ ደባሪ ቀን እዚህ ጋር ብትቀመጥ አይሻልም? ለምን? አይ ቁርስ እንድትበላ። ቁርስ አትበላ? ኧረ እኔ አልበላም። ትንሽ ልቆይ።
ምን አልሽ? እንዴ ፀሐይ ዛሬ ከየት ተገኘሽ ባክሽ? ነገ አይደል እንደ ቀንሽ? ትላንትም ዛሬም ያዋጣል። እሺ ዛሬ ታዲያ ቀኑ እንዴት ነው? ቀኑ ምንድነው? እሱን እኮ ነው የምልሽ። ዛሬ ማክሰኞ አይደል? እሷ ደግሞ ሰኞ፣ ሮብ፣ ዓርብ ነው የምትመጣው። በማክሰኞ ምድር ከየት ተገኘች ብዬ እኮ ነው። ኖ ኖ ኖ ኖ ቀኑ ምንድነው ነው ጥያቄው። ቀኑ ማክሰኞ አይደል? ማክሰኞማ ማክሰኞ ነው፣ ግን ቀኑ ምንድነው ነው? ቁጥሩን ነው። ጊዜው ምን ያስታውሳል? ወቅቱ፣ ጊዜው፣ ወቅቱ ሄኒ ወቅቱ ምንድነው አሁን የሚባለው? በጋ ነው መጸው? ማሚ ከፈለገችው ቀኑ ምንድነው የሚያስታውሰው እኮ ነው። እንዴት ማለት? ከህይወታችን ክፍል ጊዜው፣ ቀኑ ምን ያስታውሳል? የሚከበር ነገር የሚከበር ስማ በስንቱ የዛሬዋን ቀን በግድ ማስታወስ አለብህ። ንገረኝ፣ ምንድነው ቀኑ? ቆይ እንጂ አትቆጪ። ዋናው መልሱ ነው እኮ አይደለ? ስለዚህ ላስብበት ጊዜ ስጪኝ። ቀኑን አስታውሰህ የምትናገረው ቀን አልነበረማ? በል ቶሎ አስብና። አስታውሰዋለሁ እኮ ንገረኝ። አስታውሰዋለሁ። እንዴ መልሱን ላንቺልህ ደግሞ አውቀዋለሁ። የመተኳኮሻ የአርበኞች ቀን አይደለም። የመጠማመጃ ቀን። በጣም ነው የምታሳዝነው። በጣም ታሳዝናለህ በስንቱ። ሰርቤ አንቺ ደግሞ ክንፍ ያለው መኪና ምን ትለዋለህ? ክንፍ ያለው መኪና ምን ትለዋለህ? ክንፍ ያልገባኝ። ክንፍ ማለት ክንፍ ያለው መኪና ምን ትለዋለህ? ልንገርህ፣ ሴባስቶፖል። አስቆላ ሴባስቶፖል ገባ? አዎ ገብቷል። አሰደኝ ክንፍ አለ መኪና ሴባስቶፖል ስለ ቀሉ ገብቶኛል ባል። ሴባስቶፖል ማለት የሆነ የሚያስደስት ውስጥ ያለ ማለት ነው። አይ ቀሉ ገብቶኛል ወይ ነበር እኮ ገብቷል። ቀሉ የሚያስደስት ውስጥ ያለ ማለት ነው። ተረከዝ የሌላትን ቀጭኔ ምን ትላታለህ? ቀጭን? ተረከዝ የሌላትን ቀጭኔ ምን ብለህ ትጠራታለህ? ቀጭኔ ልንገርህ፣ ሚዳቆ። ሚዳቆ ገባህ? ቀን አስረዳኝ። ሚዳቆ ቀልድ የሚባል ምንድን ነው? ያውን ነገር አለው ቀጭን ነገርና ወፍራም ነገር አለ አይደል? እንደዚህ ነው። ኧረ ትችላለህ አንተ።